አደራ ማለት የምፈልገው በተለይ ፋኖ ደጋፊ ሆነው ፋኖም ሆነው የትኛው ነው የማን ደጋፊ ነህ አንተ ኦሮሞ ነህ ምንድነው አይባልም ስህተት ነው እንዴ ትላንትና እኮ ኦሮሞዎች ከአባቶቻችን ከቅድመ አያቶቻችን ጋር ታላቅ ጀብድ የፈጸሙ በርካታ ሰዎች አሉ በጣም በርካታ ሰዎች ማለት ነው ታዲያኛ ከኦሮሞ ጋር ጥላቻ እንዳለብን ማንንም ሰው ፖለቲካሊ ሰራብን አይችልም ከኦሮሞ ጋር ጥላቻ የለብንም ከትግሬ ጋር ጥላቻ የትኛውም ብሔር ብሔረሰብ ጋር ጥላቻ የለብንም በዚህች ብቻ አጀንዳ ከፍተው ለመስራት ይሞክራሉ ከዛ አሁን ላይ የሚዲያ ሰራዊት ስልጠና አሰልጥኖ ለቋል ሁለተኛ ዙር አስገብቷል የስራቱ ያገዛዙ ስራት ማለት ነው እና ምን ይያሉ ነው የሚከፍቱ አብዛኛዎቻቸው ቤት አማራ ያሳምነው ልጅ ይያሉ ነው መክፈት የጀመሩ ፋኖ መስለው ሰይጣን አንዳንዴ የመላእክትን ለምድ ለብሶ እንደሚመጣ ሁሉ ደጋፊ መስለው ህዝቡን ለመሸርሸር የሚፈልጉ አካላት ነው የተበተኑ ከሚሰለጥኑት ውስጥ ግን እኔ ያስገባዋቸዋለሁ ሁለት ልጆች አሉ ያው አሁን ላይ ያሉበት ሁኔታ ስላልተመቻቸው ማግኘት ያለባቸውንም ጥቅም እንዲያገኙ ውስጥ ላይ ሆነው መረጃ እንዲሰጡን ባሉበት እንደተቀመጡ ናቸው በዝርዝር ጊዜ ሰጥቼ እኔ ቤት ላይ ማቀርበዋለሁ እዚህም እንግዲህ እንደዚህ ጨዋነት የተላበሰበት ቤት እስከሆነ ድረስ ሀብቴ ጋርም እየመጣው ሐሳብ አስተያየት እንግዲህ ከተፈቀደልኝ መስጠት ነው መፈልገው ብዙውን ጊዜ ብሔር ተኮር ሃይማኖት ተኮር ሊያረጉት ነው የሚሞክሩ ጥንቃቄ አድርገን ስንናገር ምላሽ ከፈለጉ ገብተው የትኛውም ኦሮሞ በለው የትኛውም ብሔር ብሔረሰቦች ገብተው አድማ ብተና ሚሊሻ ፖሊስ መከላከያ የትኛውንም ሐሳብ ማንሳት ይችላሉ የሐሳብ የበላይነት ሊያሳምነን ይገባል በዛ ልክ ጠንክሩ ነው ኦሮሞ ጠል ግን አይደለም ኦሮሞ ጠል ትላንት ቅድመ አያቶቻችን እኮ እነማን ጋር እነራስ ጎበና ጋጨጋ እነፊት አውራሪ ሀብተ ጊዮርጊስ ጋር እነ ሎሬት ጸጋዬ ገብረመድን እና አብዲሳ ጋር እኒ ጀግኖች ጋር አብረው ነው የኛ አባቶቻችን ቅድመ አያቶቻችን ታግለው ሀገራችንን ነፃ ያወጡ ያሁኑ ግን የሥርዓቱ አገልጋዮች ያገዛዙን ይህን ስርዓት አረመኔ ስለሆነ የሚመራውን ህዝብ እየበላ ስለሆነ የትኛው ብሔር ብሔረሰብ ነው በነፃነት ወጥቶ በነፃነት እየገባ ያለ በሰላም ተኝቶ በሰላም ነግቶለት የትኛው ነው ቀን እየወጣለት ያለ ቀን በቀን ረሃብ ነው ስደት ነው ለቅሶ ነው ጥቁር ያለበሰች እናት አለች ወይ በየትኛው ዘመነ መንግስት ነው እናት እንደዚህ ማቅ የለበሰችበት ዘመነ መንግስት ስለዚህ እኛ ብሔር ጠላ አይደለንም ሃይማኖት ጠላ አይደለንም ፋኖ አማራ ክልል ብቻም አይደለም የትኛውም ነፃነት የወጣ ኃይል ነፃነትን ፍለጋ የወጣ ኃይል ፋኖ ነው የትኛውም ምክንያት ፋኖ ነፃነትን ፍለጋ ነው የወጣ እንዳይሞት እንዳይጠፋ የሚታገል ኃይል ነው እየታገለ እንዳይጠፋ ራሱን እየተከላከለ እያጠቃ ያለበት ኃይል ነው እኔ እንግዲህ ያለኝ ሐሳብ ይሄ ነው በጣም ቤቱን ግን ሳላመሰግን አላልፈም በተለይ ደግሞ ትንሿ ነበልባሏ የምትባይ ልጅ እኔ እንጃ እግዚአብሔር ያክብርልን ትልቅ ሰው ነሽ ከምንም በላይ ሳላመሰግንሽ አላልፍም ሀብቴም በዚህ ልክ ጊዜን እንግዲህ ያለንን እኛን ጊዜ አውቀዋለሁ አጣበህ ካውደ ውጊያም ከብዙ መከራና ፈተና ውስጥ ላይ የሚሆነ ስራ ሊኖር ይችላል ከባድ ነው አውቀዋለሁ ጊዜን ሰጠህ በዚህ ልክ ለዓለም ይህን አረመኔና አሸባሪ ሰራዊት የሚሰራውን እኩይ ተግባር ለማስረዳት በዚህ ልክ ተዘጋጅተህ ስለቀረብ ሳላመሰግን አላልፍም ሌሎችም በተመሳሳይ ሐሳብ ሲሰጡ የነበራችሁ እጅግ አርጌ በጣም ላመሰግን ነው የምፈልገው በየቤቱ ግን ስትገቡ እኛን ደጋፊ መስለው የሚሳደቡ አካላት እርምት እንዲወስዱ እንድትናገሩልኝ ማሳሰብ ነው የምፈልግ በእኔ በኩል ጨርሻለሁ አመሰግናለሁ ታንኪ ወንድማችን በጣም ነው የምናመሰግነው ጌታዬ አባት በጣም ነው የምናመሰግነው በሳሉ ወንድማችን ክበርልኝ እጅግ በጣም የሚገርም ነገር እስካሁን ትናንትም ከትናንት ወዲያም እንትስለው የነበረውን ሐሳቤ ዝርዝር አድርገው ውስጤ ላይ ያለውን ነገር ነው በጣም ያስረዳልኝና እንደናንተ አይነት ወንድሞቻችን ልክ በቃ እንደዚህ አይነት ግንዛቤ ያላችሁ ወንድሞቻችን በቃ በተለያየ ባገኘነው አጋጣሚ እንደዚህ ትውልዱን ማንቃት ይኖርብናል በርታልኝ አንተም ቤት እንግዲህ ስትከፍት መጣለሁኝ ከኔም ቤት እንደዚህ ጎራ ይያልን አስፈላጊ በሆነ ሰዓት ሲመቻችልን እንደዚህ ለህዝባችን ያው እናስተምራለን ህዝባችን እናነቃለን ያው መማር ፍላጎት ያለው መንቃት የሚፈልግ ይነቃል ማለት ነው በዚሁ አጋጣሚ
ክበርልን ወንድም አለም እናመሰግናለን እጅግ በጣም ሌሎቻችሁ ወንድሞቻችን ካላችሁ ሐሳብ ያለው ቅር ካለሽ ትንሿም የምትዩ ካለሽ እኔው ራሴው ለወንድማችን የምትሉት ነገር ካለ እንትን በሉ። ሰላም እንዴት ናችሁ? ግን ትምራለች መጀመሪያ ከዛ በኋላ ደግሞ እያልን ብንቀጥል ደስ ይላል። ሐሳብ ያላችሁ እኔ አዳምጣለሁ እስከመጨረሻ። ቆይ አንዴ ያወራለሁ። እሺ አንዴ ያወሩ አንዴ። እሺ ቴምሮ ኧረ በስመ አብ አንቺ ሰውዬ በጣም ንግስቷ ተምር በጣም ይቅርታ። ቴንኪው አባት ቅድም ወርደሽ ገብተሽ ስለወጣሽ እንትን አላልኩሽም። አይገርም ቢዚ ሆኜ የሆነ ስራ ላይ ሆኜ ነው አሁን እመጣለሁ ተመልሼ። እነ ፋኖ አይ ቲንክ ፋኖ ምስጌ መሰለኝ ካልተሳሳትኩኝ ከታች ያለው አካውንቱ ግን የእሱ አይመስለኝም ጠፍቶ ነበር። ፋኖ ምስጌ ደህና ነህ? እሱ ራሱ እግዚአብሔር ይመስገን። ደህና ነህ ወንድምዬ? አካውንትህ ያኛው ትልቁ ምን ነው ጠፍተሃል ደግሞ በሰላም ነው? አለሁ አልጠፋሁም። ያኛው አካውንት ነገር አይደለም። ዞሮ አውራ በቃ አንተ አውራ እኔ አወራለሁ። እሺ እኔት እንደምን ቆያችሁ? በድጋሚ እግዚአብሔር ይመስገን ሰላም ወንድማችን። እግዚአብሔር ይመስገን። መምህር ፋኖ ቀጥል ምስኪ ወንድም አለ። እሺ ሁላችሁንም በጣም ነው የማመሰግነው። እንግዲህ ቅድም በነበረኝ ከተወሰኑ ደቂቃዎች በፊት ገብቼ ነበርና አንዳንድ ነገሮችን ለማንሳት ሞክሬያለሁ። አሁን ያለነው የህልውና ትግል ላይ ነን። ህልውና ማለት ሰው በህይወት የመኖር ያለ መኖር ጉዳይ ነው። ስለዚህ እያንዳንዱ እንቅስቃሴዎቻችን እያንዳንዱ የትግል እንቅስቃሴዎቻችን የሚለኩት ከህልውና ከሚታገል ታጋይ አንጻር ነው። ስለዚህ እኛም ትግላችንንም እንቅስቃሴያችንንም እያንዳንዱ የትግል ሂደት የሚለካው ከመኖር አንጻር ብቻ ስለሆነ በዛ ልክ ነውና እዚህ ሚዲያው ላይ ሳይበሩ ላይ ያለው እንቅስቃሴ እጅግ በጣም አስፈላጊ በጠላት የተወረረ ትልቅ ኃይል ግን ደግሞ ያለበት ሁኔታ ነውና ሳይበሩ ላይ ጠላት ከፍተኛ ብልጫ እየወሰደ ነው የሚገኘው አሁን ላይ። ምክንያት ፋኖ እንደዚህ ወደፊት ወጦ እንዲህ ሚዲያ ላይ ሲያወራ አይ ለምንድነው የሚዲያ ታጋዮች ናችሁ ሆይ የሚል እንትን ማሸማቀቂያ ይነሳል። ይሄን የሚሉት የኛ ሰዎች አንዳንዶች ካለ መገንዘብ ሂደቱን ካለ መረዳት ነው። አንዳንዶቹ ደግሞ ታርጌትሊ ሚዲያው ላይ ያለውን የበላይነት ለመውሰድ ስለሚታሰብ ነው። ስለዚህ የመሰበር አለበት። ከምንም ነገር በላይ ከኛ ውጊያ ላይ ገብተን ዋጋ የሚከፍል ኃይል እዚህ ሚዲያ ላይ የሆነ ስድብ ልንፈራ እንችልም። የአብይ አህመድ ድሮን ያልፈራ ኃይል እዚህ ገብቶ አንድ ለሃጫ ምን ሊፈራበት የሚችል ጉዳይ አይኖርም። ሲቀጥል በጣም የሚያሳዝነው የኛው ጠላቶች እኛው ራሳችን መሆናችን ነው። በብዛት አይታችሁ ከሆነ በቅርቡ የሆነ አጋጣሚ ስላለች ተምርህታችን የሆነ ጉዳይ ገጥማት ነበር እንደምታውቁትና እዚህ ከመጭበርበር ጋር ተያይዞ በሰፊው እንደ ሀገር አጀንዳ የሆነ ጉዳይ ነበር። ተከታትላችኋል? አይተሃል? ኧረ የኔ ጉዳይ ለካ መሬትም ላይ ደርሷል። በጣም ደስ አለኝ እንደዛ ስትል። አንድ ኦሮሞ እህታችን ተምርን ማለት በጣም ብዙ ሊባል የሚችል ብር በጣም ብዙ ብር አጭበረበራት። እህታችን በዛ ልክ ተጎዳው ብላ ስትመጣ ጠላቱን የተነሳው አብዛኛው የኛው ሰዎች ናቸው። ጭራሽ ከዛኛው ሰውዬ ጋር ከሌባው ጋር ወግኖ እህቱን የሚያጠቃ ጨካኝ ክፉ በጣም አውሬ የሆነ ሳቤ ነው ያየሁት። በጣም እኔ በግሌ ምንድነው የተረገምነው? እንደዚህ እንዳንተሳሰብ እንዳንነጋገር አንድ እንዳንሆን ምንድነው የተንተን ያለብን የሚል ያው ለኔ ለንግግሬ ኃላፊነት ስለምወስድ
ምድር ላይ ምናልባት መሀይም እና ጸረ አማራ ጥራ ብትለኝ አንደኛ ሊጠራልህ የምችለው ጎጠኞችን ነው። ሁለተኞቹ ያው ከመናገር ውጪ ከማውራት ውጪ ሌላ የማያውቁት ሞጣ ጭምር ሳይቀሩ ናቸው። እንግዲህ የታችን ላይ በጠላት ወገን ወግነው ሲዘምቱባት የነበርና ይሄ መሬቱም ላይ ያለው እውነት ነው። ይሄ መሬትም ላይ ያለው ታጋይ ላይ የተፈጠረው እንደዚህ አይነት የውስጥ ባንዳ ነው። የውስጥ ባንዳ ስለ ማንነቱ፣ ስለ ሀገሩ፣ ስለ ራሱ እንትን የማይል አይታችሁ ከሆነ በደንብ ነው ተጠራርተው የመጡት እነሱ እንትን የተባለና ዞሮ ማንም እንደዛ አድርጎ አይቀርም። ሁሉንም በልኩና በቀኑ እንፋረደዋለን። ይሄ ማንም የማይጋፋው እውነት ነው። የእህታችንን በተጠራችበት ሁሉ ፈጥና የምትደርሰው የግሏን የፖለቲካል አስተሳሰብ ይኖራታል። እሱን አከብራለሁ። ከኔ ጋር ምን ላንስማማ የምንችልበት የፖለቲካ አስተሳሰብ ሊኖር ይችላል። እሱ አይደለም ልዩነቱ። ግን እንደ ወንድም ግን የሆነ ሰዓት እህት የተጎዳው ሰው ከጎን መድረስ ይሄ ከማንም አንድ ጤነኛ ከሆነ ሰው የሚጠበቅ ነው። ጤነኛ የሆነ ሰው መደገፍ ነበረበት። ሌላም ብሔር ብትሆን እንኳን እሷ እንደ ጤነኛ ነገር ግን ቢያንስ እውነትም ይዛ እህቴም ስለሆነች ምናምንና ይሄ በደንብ ምናልባትም እሱ ያደረገው መንግስታዊ ተልእኮ የሚሰጡት ሊሆን ይችላል ያንን ነገር ያደረገውና በዛ ልክ ሲሆን ግን ጠላት ነው የተነሱት የኛዎቹ አውሬዎች ናቸው። ስለዚህ እንደዚህ አይነት በቃ የሚኒሻ ልጆች ማለት ነው። የዛ በነገራችን ዓለም ላይ አሁን ላይ በተለይ አማራ ሆኖ ትልቁ ስድብ የሚኒሻ ልጅ የሚል ስድብ ነው። የሚኒሻ ልጅ መሆን የሚኒሻ ሚስት ከመሆን በላይ ውርደትና ወራዳነት የለምና በጣም የገረመኝንና በጣም ያደነኳትን ፓርት ደግሞ ልንገራችሁ። የሆነች ልጅ ትመስለኛለች አድማ ብተና ፍቅረኛዋ ተደምስሷል እና ጆከር የሚባለውና ተምር ላይ በመካከላቸው ቅሬታ ስላለ ጆከር አድማ ብተና ወንድምሽ እንደዚህ እንኳን ሞተ እኮ አለኝ ስትላት እንኳን ሞት አለቻት። ጆከር ጋር መጣላቷ አማራነቷን ወደ ኋላ አላረገውም። አየህ ይህ ነው ልኬት የአማራነትና በዚህ ልክ እንደው አማራ ሆናችሁ ብትገኙ የሚል ሐሳብ አለኝ። እንደው የእውነት አማራ ከሆነ በዚህ ልክ ራሳችንን መለካት እኔ የት ላይ ነው ያለሁት? ከኔ ክብር አማራነት ይበልጣል። ከኔ ዝና ከኔ ኤቭሪቲንግ አማራነት ይበልጣል። ሰው ምክንያት ህይወቱን አሰጥቷል። ተመልሻለሁ። በዚህ ልክ ነው አማራነትን በልኩ መታየት ያለበትና ሌላው እንደ ህዝብ ትልቁ ችግራችን የኛ የምንለው ጠላት መያዛችን ነው። ቅድም እንትን እንዳልኩት አድማ ብተና እኮ የኛ ነው የሚልሃል ደንቆሮ ማለት ነው። ኦሮሞ ምን አደረገኝ? አድማ ብተናውም ይገላል፣ ኦሮሞም ይገላል፣ ትግሬውም ሊገል ይችላል፣ አድማ ብተናውም ሚኒሻውም ይገላል። ስለዚህ መለካት ያለበት ሰው በያዘው ፖለቲካል አይዲዮሎጂ እና በጸረ አማራነቱ ነው እንጂ ከሌ አማራ ስለሆነ ሚኒሻ ሆኖ በህይወት ይኑር አማራ ነውና የሚለው አንድም የአማራ ብሔርተኝነት እንዳያብብ የሚፈልጉ ሰዎች ናቸው። መጀመሪያ መጨከን ካለብን በራሳችን በሆኑ ከራሳችን በወጡ ሆዳሞች ላይ ነው በደንብ ጭካኔ በትራችንን ማሳረፍ ያለብንና በዛ ልክ ራሳችንን እናዘጋጅ። ሌላ አሁን ትግሉ ማንም ወደማይቀለብሰው ደረጃ በፍጹም ወደ ኋላ አንድ ስንዝር እንኳን ልትመልሰው በማትችል ደረጃ ላይ አድጓል። ማንም ምድራዊ ኃይል እዚህ በኋላ የአማራን ፋኖ እንቅስቃሴውን ማስቆም አይደለም ማዘግየት አይችልም። ሰው አንዳንዱ ትግሉ ረዘመ ሲል በጣም ስቃሉ። የተገጠመው የሀገር መንግስት ነው። ቢያንስ መምራት ባይችል ማጥፋት የሚችል መንግስት ጋር ነው የገጠመው። አብይ አህመድ መምራት ማስተዳደር ሀገር ማሳደግ አይችልም እንጂ ሀገር መበተን ማጥፋት በደንብ ያደገበት ነው ይችላልና
ከዛ አንፃር የገጠመው ትልቅ ጠላት ጋር መሆኑ መታሰብ አለበት። ከዛ ደግሞ ከምን ነው የተነሳው ፋኖ በልጅግ ምንሽር አብራራው የሚባሉ የቃታ መሳሪያዎችን ጭምር ከቤቱ ላይ ይዞ ነው የተነሳው። አሁን የደረሰበት ደግሞ ደረጃ ምናልባት አገዛዙ ሁሉ አንዳንድ አለው እንደ የሚባል የት ማረካችሁት ሁሉ የምንባላቸው መሳሪያዎች አሉ እና ከቤተ መንግስት ጭምር ለሱ ለማጀብ የሚጠቀምባቸውን መሳሪያዎች ጭምር ይዘናቸዋል። ከቤተ መንግስት ያወጡ የሚባሉ መሳሪያዎችን ማለት ነው። ስለዚህ በዚህ ልክ የደረሰ ትግል ነው። በፍጹም ወደ ኋላ የሚመለስ አይደለም። በቅርቡ ወደ የተሟላ ማጥቃት ውስጥ ተሸጋግሮ የአማራን ህዝብም የኢትዮጵያንም ተንሳኤ ያሳያል የአማራ ፋኖ። ይሄ እውነት ነው። ሌላ ከዚህ ከአንድነት ጋር ተያይዞ እንግዲህ ሀብቴ የቤት አማራ ፋኖ ነው። እኔ ጎጃም ነው ያለሁት። አንድነት ማለት ይሄ ነው። በቃ በጣም በደንብ ነው የምንግባባው፣ በደንብ ነው የምናወራው። የተለያየ ሐሳብ የለንም። በድርጅት ደረጃ ግን ወደ አንድነት እንደ አማራ ፋኖ አንድ ለመሆን በጣም ብዙ የተሰራበት ህዝብ ነው። መታወቅ ያለበት አማራ አንድ እንዳይሆን አይደለም አባትና ልጅ ሁሉ እንዳይገባባ የተሰራበት ህዝብ ነው።